ባለፉት 10 ዓመታት በኢትዮጵያ የፖለቲካ ሂደት ውስጥ ግንባር ቀደም ከሚባሉት የሀገራችን ፖለቲከኞች መሃል አንዱ ሆኖ ይጠቀሳል። አድናቂና ነቃፊዎቹ መሳ ለመሳ ናቸው። በርካታ ደጋፊዎች ያሉትን ያህል የሚቃወሙት የሚጠራጠሩትና ዛሬም ድረስ ባይነ ቁራኛ የሚከታተሉት ጥቂት የሚባሉ አይደሉም። ክስና ወቀሳ የሚዘንብበት ውዳሴና ሙገሳ የሚርከፈከፍለት አነጋጋሪና አከራካሪ በርግጥም ደግሞ አወዛጋቢ ሰው ነው። እኔ ከመታሰሬ በፊት ሁለት ነገር እየመጣ እንደሆነ እርግጠኛ ነበር። ወይ ገደላለሁ ወይ ታሰራለሁ። እና ቤቴ ውስጥ ሁለት ሻንጣ አዘጋጅቼ ነበር። አንደኛው ፒጃማ ያለው እስር ቤት የሚሄድበት፣ አንደኛው ነጭ ጣቃ ያለበት የምቀበርበት። ከሁለት አንዱ እየመጣ እንደሆነ ግልጽ ነበር። ጃዋር መሐመድ ስለ ትናንቱ እናወሳለን፣ ስለ ዛሬው እናነሳለን፣ ስለ ነገው እንወያያለን። ጤና ይስጥልኝ፣ እንደምን ሰምታችኋል?